ዛሬ አንድ ጥንታዊ ታሪክ ይዤላችሁ ቀርቤያለሁ። ይህ ታሪክ በዘመናት ውስጥ ሲተላለፍ የኖረ ስለ ትዝታ ሸክም እና ስለ ነፃነት ዋጋ የሚተርክ ነው። እስኪ ራሳችንን እንጠይቅ። ያለፈው ሕይወታችን ትስታ ክንፋችንን አስጊጦ ወደ ላይ የሚያበር ጌጥ ነው ወይስ እግራችንን አስሮ ወደ መሬት የሚጎትት ብረት? አዎ፣ ይህ ጥያቄ የብዙዎች ጥያቄ ነው። የዛሬው ትርክታችንም መልሱን ፍለጋ ነው የሚጓዘው። አዎ፣ ታሪካችን የሚጀመረው እዚህ ጫካ ውስጥ ነው። ጸጥታ በነገሰበት፣ የፀሐይ ብርሃን በቅጠሎች ሰርጎ እንደ ወርቅ በሚንቆረቆርበት ስፍራ አንዲት ልዩ ወፍ ትኖር ነበረ። እስኪ በዓይነ ሕሊናችሁ ሳሏት። ላባዎቿ የቀስተ ደመናን ቀለማት ሁሉ ይዘዋል። ዝማሬዋ ደግሞ አቤት ዝማሬዋ! የጫካውን ልብ በሐሴት የሚሞላ ነበር። ታዲያ እቺ ውብ ወፍ አንድ እንግዳ ልማድ ነበራት። እጅግ በጣም እንግዳ የሆነ ልማድ። ሕይወት ኃላፊ ናት፣ ቅጽበቶችም እንደ ጉም ይበተናሉ ብላ ታምን ነበር። እናም አንድም ነገር ከማስታወሻዋ እንዲያመልጥ አትሻም ነበር። እያንዳንዱን ቅጽበት፣ እያንዳንዱን እስትንፋስ በድንጋይ ላይ ቀርጾ ማስቀመጥ፣ ይሄ የሕይወቷ ፍልስፍና ነበር። እናም በየዕለቱ ልምዷ ይሄ ነበር። ከወንዙ ዳርቻ ለስላሳ ድንጋይ ትመርጣለች። ከዚያም በቀኑ የገጠማትን ነገር ሁሉ በትንሹ መንቁሯ በጥንቃቄ ትቀርጻለች። የነጋትን ውበት፣ የጓደኛን ሳቅ፣ ብቻ ምን አለፋችሁ መልካሙን ብቻ አይደለም፣ የሐዘንም ባልም የመውደቅ ሕመምን ሁሉንም ድንጋዩ ላይ ታኖራለች። የመንቁሯ ድምፅ ጭር ጭር የሚለው ለእርሷ እንደ ጸሎት ነበር፣ ትዝታን ሕያው የሚያደርግ ሥነ ሥርዓት። ቅርጻዋን ስትጨርስ ያንን የትዝታ ድንጋይ በጥንቃቄ አንስታ አንገቷ ላይ በቋጠረችው ትንሽዬ የሸራ ከረጢት ውስጥ ትጨምረዋለች። አሁን አስቡት፣ ከረጢቷ ሕይወቷ ማህደር ሆነ፣ የትዝታዎቿ ሁሉ ግምጃ ቤት። ድንጋዮቹ እርስ በርሱ ሲነካኩ ክን ክን የሚለው ለስላሳ ድምፅ ለእርሷ የሕይወቷ ሙዚቃ ነበር። መጀመሪያ ላይ ይህ ሁሉ በኩራትና በደስታ ነበር የሚደረገው። ግን ጊዜ መቼ ቆሞ ያውቃል? ቀናት ሳምንታትን ወለዱ፣ ሳምንታት ወራትን። ያ ውድ ሀብት፣ ያ የኩራት ምንጭ የነበረው ቀስ በቀስ መልኩን እየቀየረ መጣ። የደስታ ምንጭ የነበረው የስቃይ መነሻ ሊሆን ተቃረበ። እስኪ እንመልከት። በመጀመሪያው ቀን አንዲት ትንሽ ድንጋይ ብቻ እንደ ላባ የቀለለች። ከ10 ሳምንታት በኋላ ግን ጥቂት ድንጋዮች ተሰበሰቡ። በረራዋ ላይ ትንሽ መክበድ ጀመሩ። 6 ወር ሲሞላ ከረጢቱ በደንብ ከበደ። በረራዋ ፍጥነቱን አጣ። 1 ዓመት ሲሞላ ወይኔ ሸክሙ ሊቋቋሙት ከሚቻየው በላይ ሆነ። ከምድር መነሳት ራሱ ትግል ሆነባት። ያ እንደ ቀስት ከሰማይ ሰማያት ይተኮስ የነበረው በረራዋ አሁን መጎተት መላፋት ሆነ። ክንፎቿ ሁሌም በሕመም ይንዘፈዘፋሉ። ድሮ ከዛፎች በላይ ከፍ ብላ ከደመና ጋር ትዳበስ ነበር። አሁን ያቀረ ጉዞዋ ሁሉ ወደ መሬት ቀረበ። ሸክሟ ወደ መሬት ጎትታት። እዚህ ጋር እስኪ ላፍታ ቆም እንበል። እንዴት ነው በአንድ ወቅት ሕይወት ትርጉም የነበረው ነገር የሰቆቃ ምንጭ የሚሆነው? ውድ ሀብቷ እንዴት እስር ቤቷ ሊሆን ቻለ? ትዝታ መቼ ነው ከሀብትነት ወደ ሸክምነት የሚቀየረው? ነገር ግን ታሪኩ በዚህ አያበቃም። አንዳንድ ጊዜ ሕይወት መውጫ መንገድ ስታጣ ጥበብን በሌላ መልክ ትልካለች። እናም ለዚች ወፍ አንድ ወሳኝ ገጠመኝ ይጠብቃት ነበር። እናም አንድ ምሽት ፀሐይ ስትጠልቅ ሰማዩን በደማቅ ቀይ ቀለም አጥግበዋለች። ያኔ ትንሿ ወፍ በከበደ ሸክሟ እየተነጋገደች አንድ ጥንታዊ የዋርካ ዛፍ ላይ አረፈች። በዛፉ ቅርንጫፍ ላይ በዝምታ ሁሉ ነገር የሚመለከት አንድ አረጋዊ ጉጉት ነበር። አይኖቹ፣ አቤት አይኖቹ! የዘመናትን ጥበብ ያነገቡ እንደ ከዋክብት የሚያበሩ ነበሩ። ጉጉቱ ለረጅም ጊዜ በዝምታ ተመለከታት። ከዚያም ድምፁ እንደ ጫካው ጸጥታ ጥልቅ ግን ደግሞ እንደ ነጎድጓድ አስተጋቢ በሆነ ድምፅ አንቺ ትንሽ ወፍ
ይህንን ሸክም ለምንድን ነው የተሸከምሽው? ሲል ጠየቃት። ወፏ ድካሟን በኩራት ለመደበቅ እየሞከረች ትንፋሿን ሰብስባ፣ ይሄ እኮ ሂሩቴ በሙሉ ነው። እያንዳንዱን ደስታ፣ እያንዳንዱን ሕመም፣ ሁሉንም ይዟል። ያለፈው ታሪኬ ሌላ፣ እኔ ማን ነኝ ስትል በኩራት መለሰችለት። ጉጉቱ ጥበብ በሞላበት ዓይኑ እያያት ራሱን በቀስታ ነቀነቀ። ያለፈው ታሪክ ሊያስተምር እንጂ ሊሸከሙት አይገባም አለ። አንቺ ግን ዛሬ ውስጥ እየኖርሽ ነው ወይስ ትላንትን በጀርባሽ ተሸክመሽ ለመብረር እየሞከርሽ? ወፏ ግን የዚህን ጥያቄ ጥልቅ ትርጉም ልትረዳው አልቻለች ወይም ለመረዳት አልፈለገችም። ምንም እንኳን የጉጉቱ ቃላት በአእምሮዋ ቢያስተጋቡም ልማድ ክፉ ነው። ትላንትን መሸከም ከባድ ቢሆንም የምታውቀው ሕይወት እሱ ብቻ ነበር። እናም ድንጋዮችን መጨመሯን ቀጠለች። ሸክሟም እየበዛ ሄደ። እናም ያ መዓት የመጣበት ምሽት ደረሰ። ሰማዩ በጥቁር ደመና ተሸፈነ። መብረቅ ሰማዩን ሰነጠቀ። ነጎድጓዱ ምድርን አናወጠ። ነፋሱ እንደ ተቆጣ አውሬ እያጓራ፣ ዝናቡ እንደ ጦር እየወጋ ኃይለኛ ማዕበል መጣ። ወፏ በፍርሃት ተወጣ። መጠጊያ ፍለጋ ለመብረር ሞከረች፣ ግን አልቻለችም። ሸክሙ ከክንፎቿ በለጠ። የዓመታት ትስታ፣ የዓመታት ሸክም የደከሙትን ክንፎቿን አሸነፈው። እናም ወደቀች። ልትተረፍበት ሕይወቷን ትርጉም እንዲሰጡት በፈለገችው በራሷ የትስታ ሸክም ስር ተቀጥቅጣ ወደቀች። የወፏ ታሪክ እዚህ ላይ ያበቃል፣ ግን የትምህርቱ ሕይወት እዚህ ላይ ይጀምራል። እናም ጥያቄው ይመለሳል። ትስታ መመሪያ ነው ወይስ እስር ቤት? ማዕበሉ ሲያባራ፣ ጸጥታ ሲሰፍን፣ ጉጉቱ ከዛፉ ላይ ወርዶ የማትንቀሳቀሰውን የወፍ አካል በከፍተኛ ሐዘን ተመለከተ። በውድ ትዝታዎቿ ተከባ፣ ግን ብቻዋን፣ ሕይወት አልባ ሆና። በጣም ዘግይቶ የተማረችው ትምህርት ልቡን አደማው። እናም በለሆሳስ ለራሱ እንዲህ ሲል አጉተመተመ። ትዝታዎች ሊመሩሽ እንጂ ሊያስሩሽ አልነበረም። ካለፈው ተምረሽ ዛሬን እንድትኖሪ ሊረዱሽ እንጂ ትላንት ውስጥ እንድትቀበሪ ሊያደርጉሽ አልነበረ። ታሪኳ የእኛም ታሪክ ሊሆን ይችላል። ሁላችንም እኮ የሕይወታችንን ድንጋዮች እንሰበስባለን። የድል ድንጋዮች፣ የሐዘን ድንጋዮች፣ የጸጸት ድንጋዮች። ግን ነጥቡ እዚህ ጋ ነው። ትዝታ የምንማርበት አስተማሪ እንጂ በየቀኑ የምንሸከመው ክብደት አይደለም። ለወደፊቱ አቅጣጫ የሚጠቆም ኮምፓስ ነው። ካለፈው የማያወጣን እስር ቤት አይደለም። ታዲያ ከዚህ ሸክም ነፃ መውጫው መንገድ ምንድን ነው? የመጀመሪያው እርምጃ ይቅርታ ነው። ሌሎችን ከዛም በላይ ደግሞ ራሳችንን ይቅር ማለት። ሁለተኛው መርሳት ያለበትን መርሳት ነው። ሦስተኛ ሸክሙን መሬት አስቀምጦ ወደፊት መራመድ እና ከሁሉም በላይ በአሁኑ ቅጽበት ውስጥ በሙሉ ልብ መኖር። እንግዲህ የትላንትን የድንጋይ ሸክም አውረድ ከተማርንበት በኋላ ቦታው ላይ እንተወው። ልባችንን እናቅል፣ ክንፎቻችንን በነፃነት እንዘርጋ። የትላንት ሸክም የዛሬን በረራችንን አይገድበው፣ የነገን ሰማያችንን አያጨልመው። በቀላል ልብ እና በነፃ ክንፍ ወደፊት እንጓዝ።